እንሰራለን ምርጥ የሆነ ኬክ። እዚህ ጋር ቢጫው ክፍል ለብቻው አለ፣ እዚህ ጋር ደግሞ ነጩ ክፍል ለብቻው አለ። ከዛ ነጩን ክፍል እና ስኳር 1/2 ካፕ እናደርጋለን። ከዛ ዘይት 180 ሚሊ እናደርጋለን። 180 ሚሊ ዘይት ወተት 180 ሚሊ አንድ ኩባያ 3/4 2 ማንኪያ ቤኪንግ ፓውደር ቫኒሊያ እናደርግበት። እዚህ ጋር ደግሞ ነጭ ስኳር ለብቻው እናደርጋለን። ትንሽ ስኳር እያደረግን በደንብ አድርገን ክሬም ስለሚሆን ከዛ ትንሽዬ ሎሚ እናደርግበታለን። 1 ማንኪያ በትንሹ። ስኳር የምናደርገው ልኩን ሳነግራችሁ ስኳር የምናደርገው 1/2 ስኳር ነው የምናደርገው። መታነው ክሬም ይሆናል። ይሄ ከዛ ከቀድም ከቢጫው ክፍል ጋር አንድ ላይ ቀስ እያደረግን እንቀላቅለዋለን። ሚክስ ምርጥ ኬክ ነው። ሰርታችሁ ሞክሩት። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ ውዶቼ፣ አበረታቱኝ። አዲስ ነኝ። ያው ቪዲዮ የምቀርጸው ስልኬን በእጄ ይዤ ስለሆነ አይመቸኝም፣ ለዛ ነው። ካደባለኩት በኋላ ተመልሼ እመጣለሁ። ለኩት በኋላ እንደዚህ ሆና ቆንጆ ሆኗን። አሁን በምንጋግርበት እቃ እናደርጋለን። እኔ የምሰራው ካፕ ኬክ ነው የምፈልገው። ካፕ ኬክ ስለሆነ ለዛሬ ካፕ ኬክ ነው የምሰራው። አድርጌያለሁ። ከዛ አንዳንድ ማንኪያ ቀስ እያደረግን እናደርጋለን። ኦቨኑን በእኩል ሙቀት ነው የምንከፍተው፣ የላይኛውንም የታችኛውንም። እንደዛ ካልሆነ ኬኩ ይበላሻል። የላይኛውን በጣም በትንሽዬ ሙቀት። ኦቨኑን ከፍቼዋለሁ በእኩል ሙቀት፣ የላይኛውንም የታችኛውንም። ብረቱን ትንሽ ወደ ታች ዝቅ እናደርገዋለን፣ የላይኛው ቀድሞ እንዳያርብን ማለት ነው።